በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በሙሉ ፍሬ ከሌለው የጨለማ ስራ ጋራ አትተባበሩ። ቀደምትነት ያላት ታላቋና ጥንታዊቷ የጥቁር ሕዝቦች የነጻነት በትረ ሙሴ የሆነችው ኢትዮጵያንና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በምንገኝበት የ21ኛው ክፍለ ዘመን በወያኔ ጥፋት የጫካ ፕሮግራም ፍጻሜ ሙሉ በሙሉ ኢትዮጵያ የምትባል ሀገርና የኢትዮጵያ ሙላት የሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን ማጣታችን ተጨባጭ ተግባራዊ ምልክት የመጨረሻ ጠርዝ ደረጃው ላይ ደርሶ የጨለማው የወያኔ ሁከትና ሽብር በሁሉ አቅጣጫ የኢትዮጵያና ኢትዮጵያዊ ለሆነ ነገር ሁሉ ውርደቱ ዓለምን አስደምሟል። ቀደም ሲል የወዲ ዜናውና የአባ ገብረ መድኅን ጥምር የሆነው መንግስት የተለያዩ ቤተክርስቲያናት ማቃጠልና አገልጋዮቿ ምእመናን ማሰር፣ ማሰቃየትና መግደል ከዛም በተደጋጋሚ የአሰቦት የዝቋላ ገዳም ማቃጠል እጅግ ወደ ከፋ ፈታኝ ደረጃ ተሸጋግሮ በስኳር ሰበብ አንደኛውና ዋነኛው የእምነታችን ታላቁ መንፈሳዊ ሙዚየም ቢያንስ ከ1000 ዓመታት በላይ ዕድሜ ያለው ጥንታዊ ታሪካዊ ሃይማኖታዊና ቅዱስ ስፍራ የተዋሕዶ ስርዓተ ገዳም አይን የጽሙና ቦታ የሊቃውንቶች መፍለቂያ የአብነቶች ኩራት የዓለም ቅርስ ዋልድባ ገዳም ሲታረስና ሲደመሰስ የቅዱሳን አጽም እንደ ቆሻሻ ሲጠረግ ለዘመናችን ወይም ለዘመናት አባቶቻችን ለእምነታቸው የተሰውለት መና ሲሆን ትውልዱ ከመሬቱ ማፈናቀልና በአመት በብዙ ሺህ የሚቆጠሩ ኢትዮጵያውያን ለግርድና ለባርነት በመሸጥ ክርስትናን የማዳከም ሴራ እምነት ኢትዮጵያንና ኢትዮጵያውነት የተዋረዱበት ዘመነ ወያኔ የዘጎችና የሀፍረት ዘመን በሁሉም አቅጣጫ ልንሸከመው ከምንችለው በላይ አማኞቿን ህዝቦቿን በማሳደድ ላይ ይገኛል። ይህ ለህሊና አስጨናቂ ኢትዮጵያውነታችን በዓለም ፊት ላይ በማዋረድ በማዋከብ በማጋዝ ውድቀት ሆኗል። የኢትዮጵያ ህዝብ ሆይ ምን ታስባለህ? ምን ትመለከታለህ? ታዲያ የኢትዮጵያ ካህናት ተልእኮ ምንድነው? ቤተክርስቲያናትን ሲቃጠሉ ቅጥራቸው ሲፈርስና የእምነቷ አምዶች ሲወድሙ እያየን የሀፍረታችን ዳር የት ነው? በቤተክርስቲያናችን በኢትዮጵያ ቃጠሎ ለስጋችን እሳት እየሞቅን ነው ወይስ ሌላ? በግንባር ቀደምትነት እስከ ሞት ድረስ ልንታመንለትና ልንሰየፍለት የሚገባን ታላቁ የእምነታችን የቤተክርስቲያናችን ጉዳይ በፍርሃት ተውጠን በጥቅም ተሸብበን በቸልታ እያየን ይህ አስደንጋጭ የቤተክርስቲያናችን ታላቅነት የሚያቀጭጭ ኢትዮጵያውነትን የሚያኳስስ ጉዳይ እንቅስቃሴ ካልገታ ነው ተልእኳችን ምንድነው? የኢትዮጵያ ህዝብ ሆይ ፍርሃታችን ከቃጠሎ ጎን ቆሞ አቃጣይ መሆን ነውና ሁላችን ግድ ሊለን ይገባል። አሊያ ግን የምንጠራበት ማናቸው የቤተክርስቲያን ማዕረግ ያለ እምነታችን ቤተክርስቲያናችን ከንቱ ነውና ይህንን የእብሪት ተግባር በአንድነትና በህብረት ልንመክተው ይገባል። ጊዜው አሁን ነው። እንነሳ። በክርስትና ፍርሃት የለምና እንተባበር። እድገተ ወያኔ ወዲ ዜናዊ ወአባ ገብረ መድኅን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት የወረደ ደረጃ የሚያሳይ ነውና ክርስትናችን ተፈትኖ ኢትዮጵያውነታችን የሚለካበት ምዕራፍ ነውና ወደ ትርጉም የለሽነት ታሪክነት ከመቀየራችን በፊት በህብረትና በአንድነት ሕያው ታሪክ ለመስራት አሁኑኑ እንንቀሳቀስ። ህዝባችን እየተዋረደ ነው። ህዝባችን እየተሰቃየ ነው። ቤተክርስቲያናችን እየተዋረደች ነው። እናድናት። ከተወለድንባት ካደግንባት ቦታ የኢትዮጵያ ተወላጆች ሆነን የምንንቀሳቀስ ከሆነ ግን መነሳት ያለብን ዛሬ ነው።
ዛሬም ሁሌም ደጋግሜ ለኢትዮጵያውያን ወገኖቼ እንደማሳስበው በግልጽና በስውር አጋንንታዊ ጨለማ ስራ በሚያካሂዱ የአመጻ ልጆች በወዲ ዘናዊና በአባ ገብረ መድህን የርኩሰት ስራ አይለው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ነቃቅሎ ለመጣል እየተካሄደ ያለው መረን የለቀቀ እብሪት ዳር ደርሶ ቅዱሳን የእግዚአብሔር ሰዎች የቅድስና አደባባይ የሕይወት ሙዚየም የሆኑ ቅዱሳን ገዳማትን የማቃጠልና የመዝረፍና የመደምሰስ የማንኮታኮትና ሙሉ ለሙሉ ሀገራችንን ኢትዮጵያን የማጣት ዓላማ በድፍረት ቀጥለውበታል። ስለሆነም እነኚህን የእግዚአብሔር ክብርና የምስጋና የቃለ እግዚአብሔር ማደሪያ የሆኑ የበቁ ቅዱሳን አባቶች መኖሪያ ገዳማት ዋልድባ ገዳም የእምነታችን የህልውናችን የታሪካችን የማንነታችን አሻራ የሀገራችን የኢትዮጵያ ክብርና የሃይማኖት ዩኒቨርሲቲዎች ቤተመዘክሮቻችን ናቸውና ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች እንዳስጠነቀቀው ፍሬ ከሌለው የጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ እንዳለና እንዲሁም በተጨማሪ ብፁዕ አባታችን አቡነ መልከጼዴቅ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስና የቅዱስ ሲኖዶስ ዋና ጸሐፊ ባስተላለፉት ሀገራዊና መንፈሳዊ አባታዊ ጥሪ መሰረት እገሌ ከእገሌ ሳንባባል በዓለም ዙሪያ የምንገኝ ኢትዮጵያውያን ሁላችንን ይህ ነውረኛ እምነታችንና ሀገራችን ኢትዮጵያን የማፈራረስና ትውልድ ታሪክ አልባ የማድረግ የማዋረድ ዘመቻ ከአቃጣይ ቅጥረኞች ጋር ምንም የሚያስተሳስረን ነገር የለምና በብርሃን ልንገልጠው ለቅዱሳን አባቶቻችን የገዳማት የይድረሱልን ጥሪ ምላሽ በየትኛ መስክ አብረናቸው በቆራጥነት በመቆው ቁጣችን ልንገልጽ ገዳማት የኢትዮጵያ አስደናቂ የሕይወት ጉዞ አሻራ መግለጫዎች ናቸው። ዩኒቨርሲቲዎችና መዘክሮቻችን መሆናቸው ዛሬም በመላው ዓለም ሕዝብ ፊት ላይ በጽናት ልናስተጋባ ይገባል። ዝም አንበል። ነገ መሬቷ ትወቅሰናለች። የተወለድንባት ያደግንባት ሀገር ናት። ሀገራችን እየፈረሰች ነው። ነገ መሬት አይኖረንም። በዚች ቦታ ዜግነት አለን ብለን የምንኮራ ከሆነ ግን ይህ መንግስት ለአንድና ለመጨረሻ ካላስነሳን በስተቀር ፍሬ ከሌለው የጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ እያልኩ ኢትዮጵያዊነትና ኢትዮጵያውያንን ከመንግስት ማናፍስቶ ተጠበቁ ዘንድ ጥሪን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን ይባርክ፣ ህዝቧን ይታደጋት። ይህ ያለው መንግስት አምላካችን በቅርብ ጊዜ እንዲያነሳልን የአምላካችን ቅዱስ ፈቃድ ይሁንልን። አሜን።